አድርጎ መጠበቁ ጥሩ ነው። በኋላ ደግሞ እንደጠበቅሽው አንቺ እንደተማመንሽበት ላታገኙ ትችያለሽ። እሺ ለልዬ፣ ግን አሁን በጣም እየፈራሁ። ምንም የሚያስፈራ ነገር አለ? እኔ እንጃ አላውቅም ለልዬ፣ ግን ብዙ ነገር ከኤላ ጋር እየተመሳሰለብኝ ነው። አትፍረዴ። እኔ ተሰማኝና የነገርኩሽ እንጂ እንድትፈሪ አይደለም። ደግሞ ይሄንን ስልሽ ዴቭም እንደ ኤላ ያደርጋል እያልኩ አይደለም። ደግሞ ሁለቱም የመሳሰሉበት ነገር ቤተሰቦቻቸው ውጭ መሆናቸው ነው እንጂ ዴቭ እንደዛ ያደርጋል ብዬ አላስብም። እኔ ግን አይመስለኝም። ደስታሽን ነው የምፈልገው ጓደኛዬ። ደግሞ በጣም የምትፈሪና የምትጨነቂ ከሆነ እኔም ብሩን ዴቭን አወራዋለሁ። አመሰግናለሁ የኔ ቆንጆ። አንቺ ደግሞ እዚህ ምን ያደረግሽ ነው? አይ ሊዱ፣ ሰው ተጨንቆ አንቺ ትጨፍሪያለሽ አይደለ? ቆይ አንቺ ግን መቼ ነው እንደ እድሜሽ የምትሆኚው? ሁሉ ጊዜ እንደ ልጅ ምንድን ነው እንደዚህ? አንቺ ምን ይመለከትሻል? እሱማ አያገባኝም። እንደ እህት ልንገርሽ ብዬ ነው እንጂ። ኦ ማይ ጋድ ሶሪ። እኔ አንቺ እህት አይደለም፣ አትሳሳች። እንደፈለግሽ። ሮሚ፣ ሮማን። አቤት ሊዱ። ወንድም ያለ? አይ ዴቭ የለም። ዴቭ ፍቅርን ፍለጋ ሄዷል። ለምንድነው ደግሞ እሷ የሚፈልጋት? አንዴ አደይ አንዴ ፍቅር። ቆየትኛዋን የሚያገባው? እንደማያውቅ ሰው ዝም ብለሽ አታውሪ ሊዱ። አላወራም፣ አያገባኝም። ይሄን ነገር ግን አደይ ብትሰማ ጥሩ ነው። ምን? ባሏ ፍቅርን ፍለጋ እንደወጣ ነው። ያምሻል እንዴ? ቆይ አንቺ በማያገባሽ አትብሽ። ኧረ ሩታ የሆነ ነገር አድርጊ። ይህንን ሰበብ አድርጋ ደግሞ አደይና ዴቭ እንዳታጣላችሁ። ታያት ባክሽ። ውሸት ዋሽታ ምንም አታመጣም። ጎረምሳው የጓደኛዬ ልጅ በቤቴ ሲያንቀለቅልሽ ሰተት ብለሽ ገባሽ። ቤዛ ምን እያደረግሽ ነው? አንቺ ተረጋግሽ። ያደረግሽው ነው የረሳሁልሽ የመሰለሽ? አልገባኝም። አታስመስይ ፍቅር፣ ታውቂዋለሽ። ልቀቂኝ ቤዛ፣ ልቀቂኝ፣ ልቀቂኝ። ስራ ጨርሻለሁ። ደህና አይደለሽም እንዴ? አዎ ኤላ፣ ምንም ደህና አይደለሁም። እንዴት ደህና ትሆናለች ብለህ ታስባለህ? ኤላዬ፣ እኔ እኮ በጣም ነው የምወድህ። የኔ እናንተ ፍቅር ደግሞ ቀላል አልነበረም። አንተ እንኳን ሌላ ሰው አግብተህ ላይ ይቅርና ሊዲያ እንኳን ቀና ብላ ስታይክ በጣም ነው የሚከፋኝ። ኤላ እባክህ አትልቀቀኝ፣ እባክህ ትተኛት። ሊሊ። ወይ ቤኪ፣ እንዴት ነው? ተረጋጋሽ? አሁን ደህና ነኝ። አንተ አታስብ። ማዘሯስ? ቆየች እኮ ከሄደች። አንቺ እንቅልፍ ወሰደሽ እንዴ? አዎ ትንሽ። እባክሽ ለሊ ራስሽን አትውጪ። ኤላ በሆነ ባልሆነ እየመጣ እንደዚህ እንዲጎዳሻት። ኤላ አሁን በድንገት መጥቶ ሊሊን እንደዚህ ሊጎዳበት የቻለው ምክንያቱም እንዲህ ነው። ባቡሬና ሊሊ ተጠራቀሩ በኋላ እሱ ምን ሊሰራ እየመጣ ነው ወደ ህይወት። ሊሊ አሁን ላይ እሱን ማስገባት የለባት። ባቡሬ ከጎኗ አለን። ባቡሬ ጋር መቀጠል ነው ያለባት ሊሊ። እንዲህ ውሃ ቀጂ እንዲህ ውሃ ቀጅ ህግ ትምልስ ማለት የለበትም። ፍቅር ትሞታለች ወይስ ታተርፋለች? ዙራ ዙራ ቤዛ እጅ መግባት አልነበረባት። በቤዛ እጅ ገብታ ቤዛ ከገንዘብ ውጭ ሌላ ነገር የምታውቀው ነገር የላት። አሁን እንኳን የእሱ አስከፋ። ይቺ ሰይጣን እንዲሁ ስንት ሰይጣን ነው ያዛት። እሷ ደግሞ የተለየ ነው። አደይ አሁን ላይ በጣም ፈርታለች። ዴቭ እንዴ ሊሊ ያረገኛል ብላ። ኤላም በፊት እንደዚህ ነበር እያደረጋት ያለው። ቀምጣላው ባቡሬ ሊሊ እንድትጎዳ እንድታለቅስ አይፈልግም። እናቱም ካሁን በኋላ ይበቃዋል፣ አንቺን ጎዳ፣ እዚህ ላይ ማቆም አለበት። ለምን ሂዶ ለምን ይመጣል ትላለች የባቡሬ እናት ልክ ናት። ለምን ሂዶ ለምን መመለስ ፈለገ? እንደ ውሃ ቀጂ ሄዲ እየመጣ የእሷን ህይወት መበጥበጥ የለበትም። አሁን ላይ ባቡሬ ነው ከጎኗ ያለው፣ ባቡሬ ነው የሚያዋጣት። ባቡሬ አሁን ላይ እጅግ ያስፈልጋታል።
ቅምጥልና ኪንጎ ፍቅር እያጫወታቸው ይገኛሉ። አሁን ላይ ደስታዋም ሁሉ ነገሯም ኪንጎ ሆኗል። ኪንጎም ከድንጋይ ማስጣቱ ወደ ቤት ያደረገው ጌታ ለእኛም ከመዳብ ኩሽናው ወደ ሀገራችን አድርጎን እንደ ኪንጎ የምናልፍበት ጊዜ ያምጣልን እንላለን። ኪንጎ የሰው ኪስ ከማጠብ ድንጋይ ላይ ፀሐይ ከመሞቅ አንዱ መጣ እያለ ከመጠበቅ ፈጣሪ አውጥቶታል። ለእኛም ቀን ያውጣ። ግንባሯን በሚስምባት ሰዓት ይህ ባቡሬ ናት ከቸች ትላለች። ቅምጥል ትደነግጣለች። አትደንግጭ ልጄ፣ ሁላችንም አሳልፈንበታል፣ ግን ቀስ ተረጋጉ ትላለች። አዴስ እንደ ሊሊ ይጎዳታል ወይስ እሺ ብሎ ቤተሰቡን ያስረውቃል? ዴቭ እንደዚህ የሚያደርግ አይመስልም። ነገር ግን ማዙካዋ የቤት ሰራተኛ ከሆነች እንደማይፈልጋት ደጋግመው ነግረዋታል። እሱም እንደ ግዲ ምን እንደሚያደርግ ግራ በተጋባ መልኩ ነው አሁን እየተጓዘ ያለው፣ በመንፈስ እንጂ የእውነት ሆኖ አይደለም እየሄደ ያለው። ምን እንደሚያደርግ እንኳን አያውቅም። አዴም ከቀን ቀን ወዲያው ፊት ጨቀጨቅም ሆነ እናንተን እያመጣች ትገኛለች። የሊሊ ጣ እንዳይደርሰኝ ብላ ሁሉንም ነገር ግራ ተጋብቷታል። ሊሊም እንደኔ እንዳይሆንብሽ ከፈለግሽ እኔ ላናግረው ወይ ብትላት የምታዩ አታናግረው ትላለች። ግን እኮ ተጭንቀት አልወጣችም። አሁን ሰዓት ላይ ምን እንደምታረግና ምን እንደምትሆን እንኳን እያወቀች አይደለም። አዴ አሁን ላይ ችግር ያለባት እንደ ሊሊ ትቶኝ ይሄዳል የሚለው ፈተና ነው ከፊቷ ዲቅን እያለ ያለው። ደሞም ያስፈራታል። ሊሊ እንደዛ ሞትኩልህ ሄድኩልህ ስትል ታንቺ ውጭ መኖር አልፈልግም የሚለው ኤላ ትቷት በድንጋይ በወረቀት ብቻ አሰናብቷት ሲሄድ ዛሬ እንዴት ትመን አዴም የፍቅር መጥፋትና ሹኑ ውዝግብ አድርጓል። ምን ሆንኩ ብላ ነው ገና ሳይጋቡ እንደዚህ ሆነ ተጋብተው አንድ ላይ እየኖሩ ስታያቸው ምን ሊፈጠር ነው? አይ ፍቅር እያሯሯጠ ወስዶ እያሯሯጠ መጥፎ እጅ ላይ ጣለሽ። ብትሄጂ እዛች ሰይጣን ዘንድ መሄድ አልነበረብሽም። ዴቭ ፍቅርን ፍለጋ እንደሄደ አዴ ከሰማች የራሳቸውን ህይወት ትበጠብጠዋለች ትላለች ሮማንም አዴን ሁላቸውንም በተጨነቁበት ሰዓት ላይ ዴቭ ግን ያችን ሰይጣን አሁን ሰው አተሽ ነው እሷ ቤት የሄድሽው? አያንቺ ነገር ሰው ቢያጡ ስጋ ቁጥር ቢሎ ጣፊያ እንዲያለ የተባለው ነገር ፍቅር እንደ ጓደኛ አግኝታ ሞታችን ሰይጣን በተብር አምልኮ ውጭ ሌላ የማታሰው እሷ ጋር ትሄዳለች። እቺ ዴነስ እንኳን ደህና መጣሽ ወደ ሰይጣን ቤት፣ በትክክል እናስተናግድሻለን ትላታለች። እንግዲህ በደህና እያወራች እሷም ነገር ለማጣራት ወደ ውጭ ትወጣለች። ነገራቶችን አጣርታ ስትመለስ እንግዲህ ምን ይፈጠራል? ፍቅር ትሞታለች። ምንስ ትላለች? አይ በይ ዝም ብለሽ ተቀመጪ ትላለች። እንግዲህ ሰይጣኗ ቤዛ ኤላ ሲደውልላት ሊሊ በጣም መተንፈስ አቅቷት ነበር፣ መስተንፋሷን ስትዘጋ ድረስ። ቆይ አንተ ምን ፈልገህ ነው አሁን ላይ የምትደውለው? ከኔ ምንድነው የምፈልገው? ምንድነው እያለች እሷን በእያለቀሰች ታናግረዋለች። ኤሊ ወደ እሱ ከተመለሰች እውነቱም ሞኝናት እንጂ ፍቅር ሳይሆን ይሄ ሌላ ነገር ነው። አሁን ላይ ለእሷ የሚያስፈልጋት ባቡሬ እንጂ ኢላ አይደለም። ኢላ የራሱን ህይወት ልጅ ያለው የራሱን ህይወት እየኖረ እያለ ወደ እሷ ህይወት እንዴትስ ሊመጣ ይችላል? ዳግበኛ ዳይመድ በቅናት ያበደው ሰውዬ አሹን አፈመሽው ለምን እኛን ሰዓት ታፈምሽንም ብሎ ሮማንን እንግዲህ እየተጓተታት ይገኛል። ሮማንም ችግር የለውም ኑ አስብተንላችኋለሁ ብላ ይዛቸው ትሄዳለች። ነገር ግን እነሱ እንደፈለጉት ሳይሆን እሷ እንደፈለገች ነው እያደረገች ያለችው። በዛን ሰዓት ላይ ቆይ አንቺ ምን እያደረግሽ ነው? ከባሌ ጎን ትላታለች። እኛ እንደ ቅምጥል ተረጋጊ፣ እኛ ነን እሱ ዳይመንድ ነው ምናምን እያለ ይንተባተባል።
በቃ አንተን ማንም እንዲጋራኝ ማንም ካንተ ጋር እንዲሆን አልፈልግም፣ አለቀ ነገሩ ይሄ ነው እያለች እንግዲህ ቅምጥልም ገጭቋ ትላለች። አይ ቅምጥል በቅናት ተንጨረጨረች እኮ። እንግዲህ ሰላም ብለናል ቤተሰብ። ላይክ ሸር ሰብስክራይብ እያደረጉ ቤተሰብ ይሁኑ።